ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የተከበራችሁ ወንድምና እህቶች ኢንሻአላሁ ተዓላ ውይይቱን የምንቀጥልና የሚሆነው ማለት ነው ኢንሻአላሁ ተዓላ። ወንድማችን ሱብሃንአላህ የመረዳት ችግር ከወዲሁ እየተስተዋለ ነው የሚገኘው። እያደረክ ያለው ነገር በዘፈቀደ ዝም ብለህ ዝፍቅ ያልክበት ነው እንጂ የምትመስለው ገና ስለ ሸሪዓ ጉዳይ የተማርክ አይመስልም። በቁርአን አቀራረህም ሆነ አያያዙ በጣም እየተቸገርክበት ስለሆነ ያለው ማለት ነው። ቢሆንም ግን ስለ ግንዛቤው ስመጣ አጀንዳችን እሱ ስለሆነ እኔ አላህ የለም ብዬ የማመን ከሆነ አንተ መረጃ ማቅረብ የነበረብህ አላህ ለመኖሩ ነበረ። የገባ ነው አይደለም? ውይይት ማለት ይህ ነው። ዲስከስ ሲደረግ ውይይት መሽራ ሲደረግ አጀንዳው ተይዞ ነው የሚወያየው አይደለም? አንድ ሰው አላህ የለም ብሎ ስለሚወያይ አካል አንተ መረጃ ማቅረብ የነበረብህ ስለመኖሩ ነው ማለት ነው። ስለ የት ቦታውን ወይ ደግሞ ሰፈሩ የት እንደሆነ መናገር ሳይሆን ነው። አንድ ስህተት ከዚህ ጋር እናገኛለን። ገና ወዴት እየሄድን እንዳለን ወታኔን እኔ ያልኩት ምንድነው አምላካችን አላህ Subhanahu Wa Ta'ala ስድስቱም አቅጣጫ ሳይፈጠሩ በፊት ያለ እነርሱ የነበረ ጌታ ስለሆነ አሁንም ከፈጠራቸው በኋላ በእነሱ አይገለጽም ብያለሁ። ለምን ከተባለ እርሱ አላህ አምሳያ ስለሌለው ማለት ነው። አሁን በአንተ ግንዛቤና እንዳንተ አካሄድ ብራመድ ስድስቱም አቅጣጫ ከመኖሩ በፊት አላህ ነበር ወይስ አልነበረም ብትባል እንዳንተ አሁን እንዳያያዘ ከሆነ የለም ብለህ ታምናለህ ማለት ነው። አላህ ደግሞ هل من خالق غير الله እያለ ነው። ከአላህ ውጭ ሌላ ፈጣሪ አለነ ወይም وفي آية أخرى وخلق كل شيء ይላል። እርሱ አላህ ሁሉን ነገር የፈጠረ ጌታ ነው ማለት ነው። አቅጣጫ የለ፣ ቦታ የለ፣ ሰማያት የለ፣ ምድር ከአርሽ የለ፣ ሁሉ ነገር ከሁሉም ነገር በፊት አላህ የነበረ ጌታ ስለሆነ ማለት ነው ብያለሁ። የቁርአን አንቀጽ መረጃ قال الله تعالى ليس كمثله شيء ليس የለም كمثله እርሱን አላህን የሚመስል شيء ምንም ነገር የለም እያለ ነው። وهو السميع البصير እርሱ አላህ የሚሰማ የሚመለከት ጌታ ነው አለ። መስማትና ማየቱ የትኛውንም ፍጡራን ሳይመሳሰል ለመሆኑ አወለን ተንዚህን አስቀመጠ። ከዛ ደግሞ ሲፈት ወይም መገለጫን ጠቀሰ ወይም ገለጸ ማለት ነው። ኸይረን ስለዚህ አምላካችን አላህ Subhanahu Wa Ta'ala ያለ ቦታ ያለ ጌታ ነው ማለት ነው። ከአርሽ በላይ ነው ብለህ ለመጥቀስ የሞከርካቸው አንቀጾች አንዳቸውም እንኳን ከአርሽ በላይ ነው የሚል የለም። አንድ ቦታ ላይ እንኳን የለም። እየገባ ነው አይደለ? እኛ የሚያስፈልገን ወንድሜ ይሄ የአቂዳ ወይም ደግሞ የእምነት መረጃ ስንጠቅስ ግልጽና ግልጽ የሆነ መረጃ እንፈልጋለን። እየገባ ነው አይደለ? ስለዚህ የት ቦታ ላይ ነው እስኪ አላህ ከአርሽ በላይ ነኝ ያለው? ከአርሽ በላይ ነኝ ያለው አላህ የት ቦታ ነው እስኪ? ከመጀመሪያው አንቀጽ ስመለስ إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يغشي الليل النهار ይላል። በአዕራፍ ላይ ያለው አንቀጽ 54 ላይ ማለት ነው። ይህ አንቀጽ ምንድነው ትርጉሙ? ዑለሞች ምን አሉት? ያው እንደ ስታነብ እንደምረዳው ያው ገልጠህ እንደዚህ በጣም በግድ ስለሆነ እየቀራኸው ያለው ዑለሞች ምን አሉ ብለህ አላሁ አዕለም እሱ ወደ ላይ ኢንሻአላህ ስለምናየው ማለት ነው። إن ربكم الله الذي ያን እናንተ የሆነው ጌታ አላህ الذي ያን خلق السماوات والأرض ሰማያትና ምድርን የፈጠረ في 6 أيام በስድስት ቀን ውስጥ ثم استوى أي وقد استوى እርግጥም የተቆጣጠረ የሆነ ጌታ አሸናፊ የሆነ ጌታ እያለኮ ነው። ثم እዚህ ቦታ ላይ ከዛ ይባላል። ثم بمعنى ዋውናት ያው ነህው ቀርቻለሁ። ነህው እዚህ ቦታ ላይ ያው ነህው ያስፈልግም ስላልክ ማለት ነው። ቁርአኑ አሐዲሱ የሚፈሰረው የነህውን የአረበኛን ቋንቋ ነህው ጥልቀት ተይዞ ነው። በደረቁ እንደው ዝም ብሎ እንደመጣ እንደ ዝም ብሎ አይፈለጥምና ማለት ነው። ስለዚህ ثم ብሎ ማን ይፈሰር ثم بمعنى وማን ነው ይፈሰረልህ? ኢማም ጦበሪ ናቸው في تفسيره ላይ ثم استوى ላይ ማለት ነው። እነሱ የነበሩት በ310 ላይ ሲሆን ወደ አኺራ ሄዱት ማለት ነው። ثم استوى الى السماء ወይም ثم ሲባምናሉ አይ ثم هنا بمعنى واونات ብለው ምናሉ አይ አላ ወርተፈዐ ይላሉ። በደረጃና በልቅና ከፍ ያለ ጌታ የተከበረ ጌታ ነው ይላሉ። ዑሉወ ሙልክ ወሱልጣን የደረጃ የማሸነፍን እንጂ ለዑሉወ እንተቃል ወዘዋል በቦታና በአቅጣጫ ወይም በአንድ አካል ወደ ሌላ ቦታ በመሸጋገር ይዘት አይደለም እያሉ ነው። ስለዚህ እንዲህ አይነት መረጃ ነው ማቅረብ ያለብን ማለት ነው። እና
ያው አንድ ሰው ሲናገር ንግግሩን መዝነን ነው እንጂ ማውራት ያለብን። ስለዚህ ከአላህ የለም የሚል ምልክት ካለ እሱንም ቀጣይ ላይ ኢንሻአላህ እናያለን ማለት ነው። መንገዳችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ወንድሞች እዚህ ጋር ሀቢብ ስርዓት ያለበት የውይይት ግሩፕ ነው ራሱ የሚለው ለማሸማቀቅ የመሞከር አካሄድ ይታይባልና ይሄ ቢስተካከል ጥሩ ነው። ሁላችንም የምንተዋወቅ ሰዎች ነን፣ የአንድ ሀገር ልጆች ነን። ስለዚህ አደብ በተሞላበት መልኩ ዒልምን ማስቀመጥ ያስፈልጋል፣ እውቀትን ማስቀመጥ። ስለዚህ እዚህ ላይ በጣም ጥንቃቄ ቢደረግበት ጥሩ ነው። ወንድም አህመድ ያው በሰከነ መንገድ እውቀታችሁን በስርዓት ባለው መንገድ ማስቀመጥ ነው የሚሻለው። ማሸማቀቅና ዘለፋ መሰል ነቆራዎችን ተወት ብታደርጓቸው ጥሩ ነው። ማለት እውነትን ፍለጋ ስለሆነ ሁላችንም የሚያዝ ነው። መንገዱ እንዳይስት ጠቀቅ ማለት ጥሩ ነው። ታሆኑ ስሜታዊ መሆን ይቅር እባካችሁ፣ ተው አስተካክሉ መንገዳችሁ። መርሐበን የተባለው ነገር ምንድነው? መጀመሪያ ላይ የጠየቁትም ጥያቄ ነበረ። አላህ Subhanahu Wa Ta'ala አለ ቦታ ያለ ነው፣ በስድስቱም አቅጣጫ የለም የሚል ነው እምነቴ ብለኛል። በስድስቱም አቅጣጫ የሌለ ነገር ደግሞ የለም ነው። የለም ነው እምነትህ። የለም ለማለትህ መረጃ አምጣ ብዬህ ነበረ። እኔ አለ ተመኖሩም ከአርሽ በላይ ነው የሚለውን ተቁርአን መረጃ አምጥቻለሁኝ። እና አንተ ለዛ መረጃ ያመጣው ለይሰ ከሚትልህ ሸይኡን ያለውን ነው። እሱን የሚመስለው ፈጽሞ የለም ነው። አዎ እኛም እኮ እናምናለን። የሚመስለው አለ የሚል ተናገርኩ እንዴ? ብዙ ጊዜ ደጋግሜ ወደ ስንት ሪከርድ ሳደርግ ሁሉ እየተናገርኩ ነው ያለሁት። አላህ Subhanahu Wa Ta'ala ማንንም ምንንም አይመስልም፣ ፍጡራን ተፍጡራን ጋር ይመሳሰላል ያለ ሰው ካፊር ነው ብለን ነው የምናምነው። ከዛ ውጭ አላህ Subhanahu Wa Ta'ala ተስድስቱም አቅጣጫ የለም የሚል መረጃ አምጣ ብያለሁ፣ አላመጣህም። ስለዚህ ነው ያስፈልጋል ያስፈልግም እያልክ ደግሞ መፎከሩን ተው። ፎከራ ያስፈልግም እዚህ ቦታ ላይ ለመፎካከር ሳይሆን የመጣ ነው። ነው ችግር የለም። ስለ ነው ተሆነ ውይይቱ እንገባና እንወያያለን ስለ ነው ማለት ነው። ችግር የለም አልহামዱሊላህ። እና የዚህን መጀመሪያ አስቀምጥልኝ ነው የምለው ማለት ነው። የዚህን መረጃ አስቀምጥልኝ። አላህ የለም ያልክበትን ተቁርአን ላይ አምጣ ነው። በስድስቱ አቅጣጫ የለም የሚል አምጣና ተቁርአን እኔ ከአርሽ በላይ ነው የሚለውን አምጥቻለሁኝ አይደለ? ከዛ በኋላ እኔ ማስተካከያ መስጠት የምትችለው የራስህን መጀመሪያ አጥድቅና ነው ማለት ነው። የራስህን መረጃ አንተ ለይሰ ከሚትልህ ሸይኡን ያለው አላህ የለም ማለት ነው እንዴ? ወይንም በስድስቱ አቅጣጫ የለም ነው እንዴ ትርጉሙ እናንተ ዘንድ ማለት ነው? ለይሰ ከሚትልህ ሸይኡን እሱን የሚመስለው ፈጽሞ የለም ነው። አዎ የለም። ስለዚህ ከዚህ መረጃው መጀመሪያ አቅርብልኝና ተዛ ያንን ያልከውን መልስ ሰጥበታለሁ ማለት ነው። ሌላው ወንድም ከላይ ከጠቀስከው ላይ ያልመለስኩት አንቀጽ ስላለ እሱን ኢንሻአላህ ለመመለስ ያክል ነው። ስለ ነብዩላህ ዒሳ ያነሳው ማለት ነው። አስለን አንተ የምታምነው አላህ ከአርሽ በላይ መብለህ ከሆነ ነብዩላህ ዒሳ ግን ያሉት በሰማይ ውስጥ ነው። የገባን ነው አይደለም? ምን ያክል ርቀትና በጣም የተራራቁ እንደሆኑ ማለት ነው። አላህ ቁርአን ላይ إذ قال الله يا عيسى إني متوفيك ورافعك إلي ብሎ አላህ ሲገልጽ የተፈለገበት ምን ማለት እንደሆነ የዑለሞች የተፍሲርን ሊቃውንትን አነጋገር ነው እንጂ የምንወስደው በአማርኛ ያያየን ወይም ደግሞ ከራሳችን ሐሳብ ነገሮች ማስቀመጥ የለብንም ስለማንችልም ማለት የተፍሲር እኮ ወይም ደግሞ የቁርአን አንቀጾች ዑለሞቻችን ፈስረው ወይ ደግሞ አስቀምጠውልን ሄደዋል። እኛም ይገባል እነሱ ያስቀመጡትን ነገር መጠቀምና መፈሰር እንጂ ከራሳችን እንደገና የተጋገረውን ነገር አብኩቼ ብንል ነገሩ የማይሆን ስለሆነ ስለዚህ እነሱም ሲናገሩ እንዲህ ይላሉ። إذ قال الله اللهم ያለውን አስተውስ ለሙሐመድ ወይ ለኡመትህ ሲል አላህ يا عيسى عيسى ሆይ إني متوفيك እኔ አንተን ገዳይህ ነኝ ወራፊዑከ ኢለየ እንዲሁም ደግሞ ወደኔም አንሺህ ነኝ አለ። አንሺህ ነኝ ኢለየ ብሎ አላህ የገለጸው ምን ማለት ነው? ይሄ ታላቁ የተፍሲር ሊቅ እንትና ነሰፊ ሲናገሩ እንዲህ ይላሉ። ወራፊዑከ ኢለየ አይ ራፊዑከ ኢላ ሰማኢ ወመቀር መላኢከቲ كما فسره ነሰፊ ይሄ የነሱ ፍቺ ነው ይላሉ። ምን አለው? ራፊዑከ ኢላ ሰማኢ ወደኔ ሰማይ እና ወደ መላእክቶቼ መቀመጫና መርጊያ አንሺህ ነኝ ወደኔ ብሎ አላህ ያስጠጋው ይሄንን ኢዷፋ ወይ ደግሞ ኢለየ ብሎ ያስጠጋው ሰማይ የተከበረ ልቅና ያለው ስለሆነ ይህ ኢስቲዓራ ይባላል።
ያው ነህው የግድ ከተፍሲር ጋር የተያያዘም ስለሆነ ማለት ነው። እና ተፍሲሩ ነሰፊ ጥራዝ 1 ላይ ገጽ 159 ላይ ማለት ነው። ስለዚህ ይሄንንም እንዲሁ በዚሁ አጋጣሚ በፍጹም የተፈለገበት ወደኔ እንደሆነ ወይም ደግሞ አላህ ወደዛው ወደ አላህ ወዳለበት ቦታ እንዳልሆነ ከወዲሁ እንደነረዳና ኢሳ ያሉት በሰማይ እንደሆነ አላህ ግን ያለ ቦታ ያለ ለመሆኑ ነገሮችን ማያተገቢ ስለሆነ ማለት ነው። ወከዛሊከ ደግሞ ኢለይሂ የሱዓዱ الكلم الطيب የሚለው ምን ማለት ነው? ይሄ በመጀመሪያ ይሄም ከሙተሻቢህ ወይም ደግሞ አሻሚ ትርጉም ካላቸው አያዎች መካከል የሚመደብ ስለሆነ እዚህ ቦታ ላይ ኢማሙ በይሐቂ ሌሎችም ዑለሞች በስፋት ይናገራሉ። ኢለይሂ የሱዓዱ الكلم الطيب ወደሱ መልካም የሆኑ ንግግሮች ይወጣሉ ይላል። ይህ ወደሱ ማለት ምን ማለት ነው ቢባል كما قال البيهقي في كتابه الأسماء والصفات لا ينسنا جزء منالو أي يصعد إلى المكان المشرف عند الله وهو السماء أي يتقبله الله لعنه الله يقبل والي ولا تكبروا بوتا ودا سماي من منجل ودا ما يفصم بت بوتا لا يوطا نغراچو ማለት ነው። አይ معناه ይህ ማለት ምንድነው ቢባል ያማ አላህ ይቀበለዋል ማለት ነው። እየገባን ነው አይደል? ይሄ ቋንቋ ውስጥ ያለ ነሰፊ እና ቁርጡቢና የሌሎችም ዑለሞች ተፍሲር ስለሆነ ከወዲሁ ኢንሻአላህ ተዓላ ተፍሲሮችን ያያዝን የምንወያይ ነው የሚሆነው ማለት ነው ኢንሻአላህ። ሐቢብ ኸይረ መርሐባ ወንድም መሐመድ እዚህ ጋር ያለው ሐሳብ በጣም አሪፍና ወሳኝ ነገር ነው። ስሜታዊ መሆን አያስፈልግም። ሌላኛው ጉዳይ ማለት ነው በጣም መሰረታዊና አስፈላጊ የሆነ ነገር እየተረሳ ነው ያለው። እርሱ ምንድነው? መረጃ ሲባል ያው ቁርአንና ሐዲስ ሆኖ ሳለ ነገር ግን ቁርአኑን በዚህ መልኩ የተረጎመው ዓሊም ወይንም ደግሞ ዑለማ ያስፈልጋል።